በጌታ በኢየሱስ ክርስቶስ ስም ሰላም፣ እንዴት አላችሁ? ሁሉ ሰላም፣ እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ዛሬ አንድ ቃል ላንብብና በሕይወታችሁ ላይ ይህንን ቃል አውጃለሁ። መጽሐፍ ቅዱስ ሲናገር ምሳሌ መጽሐፍ ምዕራፍ 21 ቁጥር 31 ላይ በመደበኛው ትርጉም ነው ማነበው። እንደዚህ ይላል፣ ኢየሱስ ጌታ ነው። ፈረስን ለጦርነት ማዘጋጀት ይቻላል። አሜን አሜን። ፈረስን ለጦርነት ማዘጋጀት ምን ይቻላል ይልና ድልን የሚያጎናጽፍ ግን እግዚአብሔር ነው። ፈረስን ለጦርነት ማዘጋጀት ማለማመድ በብዙ አቅጣጫ ማሰልጠን ይቻላል። ነገር ግን አለ ድልን የሚያጎናጽፍ እግዚአብሔር ነው አለ። አሜን አሜን። በጌታ በኢየሱስ ክርስቶስ ስም እጸልይላችኋለሁ። በየትኛውም አቅጣጫ የተሰማራችሁ፣ በየትኛውም መንገድ ያላችሁ፣ በየትኛውም መንገድ የምትገቡ የምትወጡ በዚህ ቃል ባርካ በህይወታችሁ እግዚአብሔር ድልን ይስጣችሁ። አሜን አሜን። በመንገዳችሁ፣ በስራችሁ፣ በላይፋችሁ በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ድልን ይስጣችሁ። ክብር ለኢየሱስ ይሁን። በአገልግሎታችሁ፣ በስራችሁ፣ ዋቴቨር በማንኛውም መንገድ እግዚአብሔር አምላክ በኢየሱስ ስም ድል ይስጣችሁ። በጤናችሁ ድል ይስጣችሁ። በእያንዳንዱ አቅጣጫ በኢየሱስ ስም ድል ይስጣችሁ። ተባረኩ።